ከፍተኛ ውጥረት በኢትዮጵያና በኤርትራ መካከል የጦርነት ስጋቱ ማየሉን ዲፕሎማቶች አስጠነቀቁ። የህልውና ጥያቄ የባህር በር ጉዳይ ለሀገሪቱ ኢኮኖሚያዊ ወሳኝ መሆኑን አጉልቶ አቅርበዋል። ሰላም ውድ አድማጭ ተመልካቾቻችን፣ የተሟላ የሀገር ውስጥ የፖለቲካና የአካባቢ ዲፕሎማሲያዊ ዜና ዘገባ ይዘን ቀርበናል። አብራችሁን ቆዩ። ሰብስክራይብና ላይክ ማድረጋችሁን አይዘንጉ። ወደ ዜናው እንቀጥላለን። የቤንሻንጉል ጉሙዝ ክልል የመንግስት የሰላም ጥሪን ተከትለው ታጣቂዎች ትጥቅ ፈተው ወደ ክልሉ ገቡ። የዲፕሎማሲያዊ ትብብር ኢትዮጵያና ፈረንሳይ በበርካታ መስኮች ያላቸውን ግንኙነት ማጠናከራቸውን ቀጥለዋል። የኢትዮጵያና የኤርትራ ውጥረት አብይ ፖለቲካዊ ዜና። በመጀመሪያ ከፍተኛ ትኩረት ወደ ሳበው የኢትዮጵያና የኤርትራ ግንኙነት ጉዳይ እናልፋለን። በሁለቱ ሀገራት መካከል ያለው ግንኙነት ከቅርብ ወራት ወዲህ እየሻከረ መምጣቱ ተዘግቧል። ዲፕሎማቶችና ተንታኞችም ውጥረቱ ወደ ሙሉ ጦርነት የመቀስቀስ አደገኛ ምዕራፍ እየተሸጋገረ መሆኑን አስጠንቅቀዋል። የውጥረቱ ዋና ምክንያት የኢትዮጵያ የቀይ ባህር ወደብ የማግኘት ፍላጎት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ባህር የመውጫ ማግኘት ለኢትዮጵያ የህልውና ጉዳይ መሆኑን ደጋግመው ገልጸዋል። ኤርትራ በበኩሏ ይህንን እንቅስቃሴ ከሉዓላዊነት አደጋ አድርጋ እንደምትመለከተው ተገልጿል። ውጥረቱ ከመባባሱ ባሻገር የኢትዮጵያ የውጭ ጉዳይ ሚኒስቴር ኤርትራ ከትግራይ ክልል ተቃዋሚ ቡድን ጋር በመተባበር በኢትዮጵያ ላይ ጦርነት ለማስነሳት በዝግጅት ላይ ናት ሲል ክስ አቅርቧል። በዚህ ውዝግብ ዙሪያ የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ የኤርትራን ፕሬዝዳንት ኢሳያስ አፈወርቂን በጠንካራ ቃላት ወንጅለው ጽሑፍ ማውጣታቸው የሁለቱን ሀገራት የሻከረ ግንኙነት ይፋ ያደረገ ነው ተብሏል። ዲፕሎማቶች አሁን ዓለም አቀፍ ጣልቃ ገብነትና ሽምግልና እንዲኖር ጥሪ አቅርበዋል። አሁን ደግሞ ወደ ሀገር ውስጥ አበይት ጉዳዮች እንሻገራለን። የህልውና ጥያቄ የባህር በር ጉዳይ ለሀገሪቱ የኢኮኖሚ እድገት ወሳኝ መሆኑ በሰፊው የተነገረ ነው። ኢትዮጵያ በውጭ ወደቦች ላይ ያላትን ጥገኝነት ለመቀነስ ዘላቂ መፍትሄ መፈለጓን ቀጥላለች። የኢኮኖሚ ባለሙያዎችና ተንታኞች የባህር በር አለመኖር የሀገሪቱን የኢንዱስትሪ መስፋፋትና የስራ ዕድል የመፍጠር አቅም በእጅጉ እንደሚገታ አሳስበዋል። የሰላም ፍሬ በቤንሻንጉል ጉሙዝ ክልል ውስጥ ሲንቀሳቀሱ የነበሩ ታጣቂ ኃይሎች የመንግስትን የሰላም ጥሪ ተቀብለው ትጥቅ በመፍታት ወደ ማህበረሰባቸው ተቀላቅለዋል። ታጣቂዎች ወደ ክልሉ ከገቡ በኋላ የክልሉ ርዕሰ መስተዳደር አሻድሊ ሐሰን ዘላቂ ሰላም እውን እንዲያደርጉ ጥሪ አቅርበውላቸዋል። አድማጭ ተመልካቾቻችን ፈጣንና ወቅታዊ ዜናዎች እንዲደርሳችሁ ሰብስክራይብ፣ ሼር እና ላይክ ማድረጋችሁ እንዳዘነጉ። ወደ ቀጣዩ ዜና እናልፋለን። የዲፕሎማሲ ግንኙነት ማደግ በኢትዮጵያና በፈረንሳይ መካከል በሁሉም መስኮች ያለው ትብብር እያደገ መምጣቱ ተገልጿል። የብልጽግና ፓርቲ ምክትል ፕሬዝዳንት የሆኑት አደም ፋራ ከፈረንሳይ አምባሳደር ጋር ባደረጉት ውይይት ፈረንሳይ በኢትዮጵያ የዲሞክራሲ ስርዓት ግንባታን ማጠናከርና በፓርቲ ዲፕሎማሲ ዙሪያ አብራ ለመስራት ዝግጁ መሆኗን ገልጻለች። የህገ መንግስት መድረክ ኢትዮጵያ የአፍሪካ ህገ መንግስታዊ ፍርድ ቤቶችና ተመጣጣኝ ተቋማት አራተኛው ዓለም አቀፍ ሲምፖዚየም አስተናጋጅ ልትሆን መሆኑ የህገ መንግስት ጉዳዮች አጣሪ ጉባኤ አስታውቋል። የሲምፖዚየሙ ዋና ጭብጥ ህገ መንግስታዊነት እና የሀገር ግንባታ የሚል ይሆናል። ኢትዮጵያ ልታዘጋጀው ለታቀደው ለ32ኛው የዓለም አቀፍ አየር ንብረት ለውጥ ኮንፈረንስ ዝግጅት ለማድረግ የብሔራዊ አስተባባሪ ኮሚቴ ስብሰባ በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት ተካሂዷል። ኢቲ-ስዊች ዓለም አቀፍ ተቀባይነት ያለው የዲጂታል የገንዘብ ዝውውርን ለማጠናከር የሚያስችል የ5 ዓመት ስትራቴጂ ስምምነት መፈራረሙ ተነግሯል። የዕለቱም ዜና በዚሁ አጠናቀናል። በድጋሚ ዋና ዋና ነጥቦችን ባጭሩ ላስታውሳችሁ። በኢትዮጵያና ኤርትራ መካከል ውጥረት ማየሉ ተዘግቧል። የባህር በር ጉዳይ የህልውና ጥያቄ ሲሆን በቤንሻንጉል ጉሙዝ ክልል ሰላማዊ ፈላጊ ታጣቂዎች ትጥቅ ፈተው ገብተዋል። ኢትዮጵያና ፈረንሳይ ግንኙነታቸውን አጠናክረዋል። እኒህን ይመስሉ ነበር። ስለተከታተላችሁን ከልብ እያመሰገንን ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ።